ለልጆቻችንና ለቤተሰቦቻችን ጤና እያሰብን በየቀኑ ከገበያ የምንገዛቸው ትኩስ አትክልቶች ሳናውቅ ህይወታችን ለአደጋ እየዳረገ ሊሆን እንደሚችል አስበው ያውቃሉ? ዛሬ በሀገራችን በእያንዳንዱ ቤት ውስጥ ሳናስበው የምንሰራው ነገር ግን የልጆቻችን ጤና በእጅጉ እየጎዳ ስላለ አንድ እጅግ አሳሳቢ ጉዳይ በሳይንሳዊ ጥናቶች የተረጋገጡ መረጃዎችን ይዤላችሁ መጥቻለሁ። እርሱም ከገበያ የምንገዛቸው አትክልቶች ላይ ስላሉትና በቀላሉ በውሃ ስለማይለቁ ገዳይ ኬሚካሎች ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም መጨረሻ ላይ የምነግራችሁ ሳይንሳዊ የቤት ውስጥ መፍትሄ የቤተሰቡን ህይወት ሊታደግ ይችላል። በአሁኑ ሰዓት በሀገራችን የሚመረቱ እንደ ቲማቲም፣ ጥቅል ጎመንና ሰላጣ ያሉ አትክልቶች ላይ ገበሬዎች የምርት መበላሸትን ለመከላከል የሚረጯቸው ሲስተሚክ እና ኮንታክት ጸረ ተባይ ኬሚካሎች ወይንም ፔስቲሳይድ ከልክ በላይ መሆናቸው ትልቅ የስጋት ምንጭ የሆነ ነው። ይባስ ብሎ ኬሚካሉ ከተረጨ በኋላ መርዛማነቱ ሳይጠፋ ማለትም ሳይንሱ የሚለው የፕሪ ሃርቨስት ኢንተርቫል ጊዜ ሳይጠብቅ ወዲያውኑ ተነቅለው ለገበያ ይቀርባሉ። እነዚህ ኬሚካሎች የአትክልቱ ውጫዊ ክፍል ላይ ተጣብቀው በቀጥታ ወደ ቤታችን ይገባሉ። ወደ ሰውነታችን ከገቡ በኋላ የመከማቸት ባህሪ በአኮሙሌሽን ስላላቸው በረጅም ጊዜ ሂደት ለከባድ የሆርሞን መዛባት፣ ለኩላሊት መታወክና ለተለያዩ የካንሰር ህመሞች መንስኤ እንደሚሆኑ የዓለም ጤና ድርጅት WHO ጥናት ያሳያል። በተለይ ደግሞ በማደግ ላይ ያሉ ለጋ ህጻናት የአካል ክፍሎቻቸው ገና ሙሉ በሙሉ ስላልበለጸጉና መርዛማ ነገሮችን የማጣራት አቅማቸው ዝቅተኛ በመሆኑ ለእነዚህ ኬሚካሎች ተጋላጭ ናቸው። ብዙዎቻችን አትክልቶችን በውሃ ብቻ ደጋግመን አጥበን ለምግብነት እናዘጋጃለን። ንጹህ የሚሆኑ ይመስለናል። ነገር ግን ሳይንሱ እንደሚያረጋግጠው አብዛኞቹ የጸረ ተባይ ኬሚካሎች በዝናብ እንዳይታጠቡ ተደርገው በዘይት መልክ ወይም ኦይል ቤዝድ ነው የሚዘጋጁት። ውሃና ዘይት ደግሞ እንደማይዋሃዱ ይታወቃል። ስለዚህ ውሃ ብቻውን እነዚህን አትክልቱ ላይ በደንብ የተጣበቁ ኬሚካል ቅሪቶችን ፔስቲሳይድ ሬዚዱንስ ሙሉ በሙሉ ሊያጠፋቸው አይችልም። ታዲያ ይህን የተረዱ አንዳንዶች ሌላ ትልቅ ስህተት ይሰራሉ። እሱም ኬሚካሉን ለማጥፋት ብለው አጃክስ የዕቃ ማጠቢያ ሳሙና ወይም በረኪና መጠቀም ነው። ይህ እጅግ አደገኛ ስህተት ነው። አትክልቶች ውጫዊ ክፍሎቻቸው ላይ ጥቃቅን ቀዳዳዎች ወይም ፖርስ ስላሏቸው ሳሙናው ወደ ውስጥ ይመጡታል። በምንም ያህል ውሃ ብናለቀልቀው ሊለቅ አይችልም። በዚህ ጊዜ ከጸረ ተባይ ኬሚካሉ የከፋ የሳሙናው መርዝ ለቤተሰቦቻችን እየመገብ መሆኑን ማወቅ አለብን። ታዲያ መፍትሄው ምንድነው? አትክልትን መግዛታችንን አቁም? በፍጹም። እነዚህ መርዛማ ኬሚካሎች ከአትክልቶቹ ላይ እስከ 90% ለማስወገድ ፍጹም ቀላልና በአሜሪካው የማቹሴትስ ዩኒቨርሲቲ ኦፍ ማቹሴትስ የምግብ ሳይንስ ተመራማሪዎች የተረጋገጠው መንገድ ቤኪንግ ሶዳ መጠቀም ነው። ይህ ጥናት እንደሚያሳየው ቤኪንግ ሶዳ አልካላይን ባህሪ ስላለው አትክልቶች ላይ በብዛት የሚገኙትና በቀላሉ የማይለቁትን እንደ ታያቤንዳዞል እና ፎስሜት ያሉ እጅግ መርዛማ ኬሚካሎችን ሰብሮ የማውደም ከፍተኛ አቅም አለው። በአንጻሩ ግን በተለምዶ የምንጠቀመው ኮምጣጤ ወይም ቬኒገር ከቤኪንግ ሶዳ ያነሰ ውጤታማነት ነው ያለው። አሰራሩ እጅግ ቀላል ነው። አንደኛ አትክልቶቹን ሳይከትፉ ወይም ሳይቆራርጡ በትልቅ ሳህን ንጹህ ውሃ ውስጥ ያዘጋጁ። አንድ የሾርባ ማንኪያ ቤኪንግ ሶዳ በውሃ ውስጥ ይጨምሩ። ከ12 እስከ 15 ደቂቃ ያህል ዘብዝፈው ያቆዩት። ይህ ኬሚካሎቹ ሙሉ በሙሉ ያረግፋቸዋል። በመጨረሻም በንጹህ ውሃ አለቅልቀው ለምግብነት ማዘጋጀት። የቤተሰባችን ጤና የሚጀምረው ከምናደርጋቸው ጥቃቅን ጥንቃቄዎች ነው። ቪዲዮ ጠቃሚ ሆኖ ካገኛችሁ ላይክ በማድረግ ለሌሎች እናቶች እንዲደርስ ሼር ያድርጉ። በቀጣይ ሳምንት ሌላ ሳይንሳዊ የጤና መረጃ ይዤ እስክመጣ ድረስ ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤናችሁ ውበታችሁ ነው። ደህና ሰንብቱ።